አንቺ ልጅ ግን በህይወት አለሽ? ቆይሽ የማታውቂው ነገር ለምን ታወሪያለሽ? ወይኔ ምናሴ ግን ጉታም ነገር ነህ። እንደዛ ከሆነ ጥሩ ሄጂ ምላሷን እየጎተትኩ ነው ማመጣት። አንቺ ደግሞ ነገሩን የበለጠ አታከርሪ። ድንብላል በእግዚአብሔር ባዌ ይሽሻለሁ እንዳታለቅሽ። አልጋ ላይ ስለተኛሽ ነው ግፍ የሚሆንብሽ። አሁን አርፈሽ ተኝና ግቢ። እነዚህ ልጆች አስቀየሙሽ አይደል? ኧረ እማዬ እነሱ አላስቀየሙኝ። ሁሉም ነገር በጉልበት የሚሆን ነው የሚመስልሽ? እንዳትመልጠን ስትል እኮ መግቢያና መውጫ ሰዓቷን የምታውቅ ነው የምትመስለው። ይሄን ጊዜ አንዱ ድፍት አድርጎት ነው የሚሆነው። ድንብላል ምን እያልሽ ነው? አክስትሽ መሞቷን አልሰማሽም? እሱንማ ሰምቻለሁ። በዛ ላይ ደግሞ ንገሪኝ ስንላት ሞቴን ትሞቱልኛላችሁ ያላለች መሰለሽ? አባቴ ደውሎ ስለ ወይዘሮ ሜላት እንድነግረው ጠይቆኝ ነበር። ለምን? ሊገላት ነው። ሌላ ለምን ይሆናል? ምን ሆነ ነው የጠፋው? ማለት አማርኛ መሰለኝ አወራሁት። እስቲ መጀመሪያ ተረጋጊ። ቆይ ምን ሆነ ነው የጠፋው? ቆይ አንቺ ራሱ ምን ነክቶሽ ነው ከዚህ በኋላ አልፈልግም ያልሽ? እና ብልህስ? ሀና ምን ሆነሻል? ክፉ ነህ። እሺ ክፉ ነህ በጣም። ምን አጠፋው? ቴክስት ስልክልህ ለምን አልመለስክልኝም? ልከሽልኝ ነበር እንዴ? አዎ አላየሁትም ለማለት ነው። እውነት አላየሁትም። ኧረ እባክህ መኩራትህ ነው እንጂ። እኔ ሲጀመር ስልኬ ራሱ የት እንዳላላቅ ማለት ያኔ ከዚህ በኋላ ጨርሰናል ስትይ ተስፋ ቆርጬ ነበር። እዝራ አትዋሸኝ። ሀናሙች እውነቴን ነው። ከዛ በኋላ ስልኬ ራሱ የት እንዳላላቅ። ስለዚህ ከነ መፈጠሬ ረስተኸኝ ነበር ማለት ነው። እንዴት ነው ስታስቢው አንቺን ልረሳሽ የምችለው? አላውቅልህም። ባትረሳኝ ነው ታዲያ ቢያንስ መደወልህ ቢቀር ትደውላለሽ ብለህ ያልጠበቅከው? እንደኔ ስለመሰልሽኝ ነው። አንተ እንዴት ነህ? አንድ ነገር ሳደርግ ሁለት ጊዜ አላስብም። ከወሰንኩም በኋላ ወደ ኋላ ተመልሻለሁ። እናማ በቃኝ ስትይኝ የጨረስን መስሎኝ ነበር። እንደሱ ከሆነ በቃ እኔ ልሂድ። እንዴ እዚህ ድረስ መጣሽማ ባዶ እጅሽን አትሄጂም። እና ምን ይዤ ልሂድ? ምን ፈልገሽ ነበር የመጣሽው? አንተን ነበራ። አንተ ግን ረስተኸኛል። እና ቆይ ብረሳሽስ አስገድደሽ እንድታስታውሽኝ አታደርጊኝም ነበር? እዝራ በእናትህ አትቀልድ። እኔ እኮ በጣም ናፍቀኸኛል። እኔ ደግሞ ናፍቆት ራሱ እስኪጠፋብኝ ድረስ ነው በጣም የናፈቅሽ። እርግብ አንቺ እርግብ እቺ ልጅ ተሳቃ እንደዚህ ከተኛች ነፃ ብትሆን ደግሞ እንዴት ነው የምትተኛው? እርግብ ምንድነው ሜሪ? እንዴ አትነሽም እንዴ? ምን ላረግ ነው የምነሳው? ደግሞ እንዴት ነው የምትተኛው? እንዴት ተኛው? ሶስተኛ ዓለም ጦርነት ቢነሳ ራሱ መሰሚያት መስይም እኮ ማለት አንተኛነትሽ ቀንድ አውጣ ያስንቃል። ምን እያልሽ ነው ሜሪ? ባልቀሰቅስሽ ራሱ 3 አመት ሙሉ የምትነቂያት መስይ። ኡፍ ሜሪ ደግሞ እንቅልፌን እኮ አልጨረስኩም። ኧረ እባክሽ ተይ እንጂ። አልጨረስሽም? አዎ ትንሽ ልተኛ። ኧረ እርግብ በእናትሽ እርጥብ አትሁኚ እንዴ። ምን አደረኩ? ከፖሊሶች ጋር ድብብቆሽ እየተጫወትን ልተኛ ትኛለሽ እንዴ? እሺ የት ነው የምንሄደው? እኔ ምን አውቃለሁ፣ ግን በቃ በጠዋት ይሄን ቤት ለቀን መውጣት አለብን። እንዴ ቁርስ ምናምን ሳንበላ ነው እንደምንሄደው? እንዴ ከቀንድ አውጣነት ወደ አንበጣነት ተቀየርሽ እንዴ? ማለት ቅድም እንቅልፍ እያልሽ ነበር፣ አሁን ደግሞ ምግብ። ሜሪ ግን በትርፍ ሰዓትሽ የእንስሳት ጥበቃ ባለስልጣን ቢሮ ውስጥ ነው እንዴ የምትሰሪው? ማለት የእያንዳንዱን እንስሳ እኮ ባህሪና ምንነት ለይተሽ ታውቂያለሽ። ካጠገቤ ተጋድመሽ ባላቅሽ ነበር የሚገርመው። እየሰደብሽኝ ነው እኮ። እንዳልሰድብሽ ከፈለግሽ ተነሽ ነይ እንውጣ። እሺ ግን እስኪ ትንሽ ተረጋጊ። ይኸውልሽ እርግብ፣ የዛች የሜላ ልጆች ሊመጡ ይችላሉ። ስለዚህ ቶሎ እንውጣ። እንዴ እነሱ ደግሞ ምን ሊያደርጉ ይመጣሉ? ልጅ ታማታል እንዴ? ምን እያልኳት ምን ትላለች አሉ። ነይ ውጪ በእናትሽ። እሺ ሜሪ ቀስ አድርጊኝ። ሻይ ላምጣልክ እንዴ ግርማይ? አይ አያስፈልግም። እሺ ምን ልጨምርልክ? ምንም አያስፈልግም። ይልቅ አንቺ ቁርስ በልተሻል? ግድ የለም አንተ ጨርስና እኔ እበላለሁ።
እና ለምን ከኔ ጋር አትበይም? አረ ችግር የለውም። የት ይሄድብኛል? ቀስ ብዬ እበላለሁ። ቶሎ በይና ያንን ልጅ እንፈልገዋለን። ማንን? ተምቹ ነው ዘሩ የሚባለው ልጅ። ምን ነው ድንብላል? አይ ምንም። ከፍቶሻል እኮ። ልጁ እኮ አውቆ ነው የተደበቀው። እንዴት? ሆን ብሎ እኔ እንዳላገኘው ነው የተደበቀው። እንዴ ቆይ ምን አድርገሽው? እሱን እንግዲህ አቡዬ አባቴ ናቸው የሚያውቁት። እንዴ እሺ አውቆ መደበቁ ማን ነው የነገረሽ? ትርንጎዬ ናታ። ሀናን ደግሞ የታገኝሻት? መታ ነበር እኮ። የት? እዚህ? አዎ መታ ነበር። እንዴ ምን ልታደርግ መታ? እሷማ ልታያችሁ መታ ነበር፣ እናንተ ጠፋችሁ። ወይኔ ደስ ሲል። ቆይ ምን አለችሽ? ደግሞ መጣለው ብላለች። በጣም ደስ ይላል። ግን ስለ ልጇ ሀና ታውቃለች ማለት ነው? አዎ ታውቃለች። ስልኩም አይሰራም፣ እሱም የት እንዳለ አይታወቅም ነው ያለችኝ። እና ታዲያ ምን ይሻላል? እኔ እንደው ምን አውቄ ብለክ፣ እንደው የሚሻለውን አቡዬ አባቴ ያውቃሉ። እሺ በቃ አሁን ምግብሽን ቢና ባለፈው ጠፍቶ የተገኘበት ሰፈር ሄደን እንፈልገዋለን። እንደሱ ይሻላል? አዎ አሁን እኔ በቃኝ። አንቺ ቶሎ ቢና አብረን እንሄዳለን። ግድ የለህም፣ ምግቡ ይቅርብኝ። አሁን እንሂድ። አይሆንም ድንብላል፣ ምግብ መብላት አለብሽ። ግርማይ። ድንብላል ሂጂ ቢና እንሄዳለን። እሺ ለካ ምግቡ የሚጣፍጠው ቆንጆ ተደርጎ ስለተሰራ ብቻ አይደለም። እና ታዲያ ምንድነው? ከሚጣፍጥ ሰው ጋር ሆኖ ሲበሉት ነው። አንተ ባለጌ፣ አሁን እንደዚህ ይባላል? በደንብ ነው። እኔ ይሄን ያለ ራሱ እንደራበኝ አላውቅም ነበር። እዝራ ግን ወሬ ላይ አንደኛ ነህ። የእውነት ዓለም ተገላብጦብኝ ነበር። እንዴት? አንቺ በቃ አንካልሽኝ በኋላ ለምን እንደምኖር ራሱ ግራ ገብቶኝ ነበር። ግን እኮ እኔን ሳታውቀኝም በፊት እየኖርክ ነበር። ያኔ ዓለሜን በራሴ ዙሪያ ገንብቼ ስለነበር ከማንም ምንም ጠብቄ አላውቅም ነበር። አሁንስ? አንቺን ሳውቅ በጣም ደስተኛ ነበርኩ። አንቺ ግን ይብቃን ስትይኝ በቃ ዓለም ሁሉ ነው የተዘበራረቀብኝ። እንዴ እዝራ አረጋጋው እንጂ። የምሬ ነው። እንደዚህ ተስፋ ቆርጬ አላውቅም ነበር። ነገ የሚለውን ቃል ራሱ ሳስበው በጣም ነበር የሚጨንቀኝ። እኔም እኮ በጣም ጨንቆኝ ነበር። ቢሆንም የኔ በጣም የተለየ ነበረ። በዚህች አጭር ጊዜ ውስጥ ህይወቴን እንዴት እንደተቆጣጠርሽው አልገባሽም። እንዴ እንደሱ ከሆነ ታዲያ ለምንድን ነው መተህ ልታገኘኝ ያልሞከርከው? እነ ሰላም ጋር ስመጣ አይሽ ነበር። እኔ አንቺ ማየቴ ብቻ ያኖረኝ ነበር። በኋላ አባትሽ ጋር እንደሄድሽ ስሰማ ተስፋ ቆረጥኩ። ምን ላደርግ ብለህ ነው? እዛ ብዙ ጥያቄዎች ልጠይቅሽልና ግን አንዳንድ ጥያቄዎች ህመም ስለሚቀሰቅሱብኝ ልጠይቅሽልና ተወዋለሁ። አዎ ቢቀር ይሻላል። ቆይ ግን ዛሬ ሰፈር እንዴት መጣሽ? እንዴት እንደሆነ አላውቅም፣ ግን ጠዋት ለመብርሃን አንተ እንድታገናኘኝ ነግሬያት ነበር የወጣሁት። ጸሎት ይጠባላል። ይኸው አገኘሁህ። መጸለይ ግን ስትችይበት። እንዴት? ከቤት ስወጣ የት እንደምሄድ አላውቅም ነበር፣ ግን ደግሞ አንቺን አገኝሻለሁ ብዬ አላሰብኩም ነበር። እዝራ እኔ ሆዴ እየተነፋ ነው። ምን ነው አመመሽ እንዴ? በወሬክ ነው እንዴ? በአንድ ቀን ጦሽ አድርገህ ልትገለኝ ነው እንዴ? አንቺ ማለት ለእኔ ምን ማለት እንደሆንሽ ስላልገባሽ አልፈርድብሽም። እንቀሳቀሳለን። አዎ እንደሱ ይሻላል። እንሂድ። ዛሬ ደግሞ ምን ሆነሻል? ምን ሆንኩኝ? ፊትሽ በጣም የተረበሸ ይመስላል። እንዴ ቆይ ያስታውቅብኛል እንዴ? ሌላ ሰው ቢሆን አያውቅብሽም ነበር። እኔ ግን እናትሽ ስለሆንኩ በደንብ ነው የማውቅሽ። ኧረ እባክሽ። እውነቴን ነው ሰላምዬ። አይደለም ሀዘንሽን ከፀጉርሽ ዘለላ አንዷ እንኳን ብትጎድል ጠንቅቄ ነው የማውቀው። እንደዛማ ቢሆን ኖሮ እዚህ መሆንሽ ምን ያክል እንደሚረብሸኝ ይገባሽ ነበር። እሱን ሳልረዳ ቀርቼ ይመስልሻል? እና ታዲያ ለምን አትወጭም? ሰላምዬ የማይሆን ነገር እያነሳሽ የጠየኩሽን ለማረሳሳት አትሞክሪ። ምን ጠይቀሽኝ ነበር? ምን ሆነሻል? በጣም ተረብሽሻል እኮ። እኔ እንጃ እማዬ፣ ግን ሀና ናፈቀችኝ መሰለኝ። ናፈቀች ማለት? ካየኋት ትንሽ ቆየሁ መሰለኝ። በጣም ናፍቃኛለች። እና ለምን ሄድሽ አታገኛትም? አገኛት እኮ ነበር፣ ግን ደግሞ አባዬ በጣም እንደተቀየመችኝ ሲነግረኝ ለማግኘት እሷን ፈራሁ። ሀና እኮ እህትሽ ናት። ምንም ብታደርጋት አትቀየምሽም። ባትቀየመና ከቤት ወጥታ የቀረችው። ይኸውልሽ ሰላምዬ፣
አንዳንዴ በሷ ጫማ ውስጥ ሆነሽ ማሰብ አለብሽ። ምንድን ነው የምናስበው? አባት እኮ አላት። እሱ ደግሞ ብቻውን መሆኑ ያስጨንቃታል። ቆይ እሱ ከኛ በልጦባት ነው እንዴ? እንዴት ነው የማይበልጥባት? ለፍቶ እኮ ነው ያሳደጋት። እና ቢሆንስ ቢያንስ አንድ ቀን እንኳን መታ ብትጠይቀን ምን እንዳትሆን ነው? ሰላምዬ፣ ሁልጊዜ ምንም ነገር ከሀና መጠበቅ የለብሽም። እንዴት? እሷ ለረጅም ጊዜ እኛን እየፈለገች ስትመጣ ኖራለች። አንዳንዴ ደግሞ እኛም ሄደን እንፈልጋት። እማዬ ምን እያልሽ ነው? ሰላምዬ፣ ሀና ከእሷ የሚጠበቀውን ጨርሳለች። ሳታውቀን ቤታችን ድረስ መታለች። ስለዚህ አሁን ደግሞ የኛ ተራ ነው። እሺ ምን ላድርግ ታዲያ? ማለቴ ምን ትመክርኛለሽ? ሂጂና አግኛት፣ ግን ምንም ቢሆን በፍላጎቷ እንዳትገቢ። በፍላጎቷ መግባታችን የሚረብሻት ከሆነ እኛ ደግሞ እሱ መተው አለብን። እሺ እማዬ፣ በቃ አሁን ልሂድ። እሺ በቃ የኔ ልጅ ሂጂ በቃ። እሺ ቻው እማዬ። ደህና ዋይ። ሰላም። ሜሪዬ ሁሉንም ነገር እንድትነግረኝ እፈልጋለሁ። ምኑን ነው የምነግርሽ? አክስቴ እንዴት እንደሞተች ነው። ቪዲዮን አይሽ አይደል እንዴ? እኮ ቪዲዮን ማን እንደቀረጸው እንዴት እንደተቀረጸ ንገሪኝ። እኔ ነኝ የቀረጽኩት። አንቺ በዛ ሰዓት እዛ አካባቢ ምን ትሰሪያለሽ? እርግብ እየጠረጠርሽኝ ነው? አላውቅም ሜሪ፣ ግን ደግሞ ውስጤ ሊረጋጋ አልቻለም። እና ምን ይደረግልሽ? ሜሪ እስኪ በእኔ ቦታ አንዴ እንኳን ሆነሽ አስቢው። ቆይ ምን እንዳደርግልሽ ነው የምትፈልጊው? ሳላስበው ወደ ህይወቴ መተሽ እሳት ላይ መጣድሽ ሳያንስ እንደገና ትጠራጠሪኛለሽ? ይቅርታ ሜሪ፣ እኔ እኮ ላስከፋሽ ፈልጌ አልነበረም። እባክሽ ተይኝ። እውነት ተደብቆ እንዳይቀር ባደረኩት እኔኑ ትጠራጥሪኛለሽ? ይቅርታ አልኩሽ አይደል እንዴ ሜሪዬ? ይልቅ አሁን ወደፊት ምን ማድረግ እንዳለብን እንነጋገር። ይሄንን ነገር ያደረጉትን ሰዎች ታውቂያቸዋለሽ? እኔ ታውቃቸዋለሁ። እና ምን ይሻላል? ያ ሰካራም ሰውዬ እርግጠኛ ነኝ የሆነ ነገር ሊያውቅ ይችላል። ማን? ያክስቴ ባል? አዎ። መቼም ባሏን ሳታማክር ይሄን ሁሉ ነገር አታደርግ። አይ አይመስለኝም። እንዴት? ብዙ ጊዜ ከሱ እየተደበቀች ነው ስልክ ስታወራ ማያት። ቢሆንም እርግብ መሞከራችን አይከፋም። ምን አይነት ጣጣ ነው በእግዚአብሔር። እርግብ ፖሊሶቹ ፈልገው አተውኝ ሳይሆን አስረዝመው ያሰሩኝ ነው የሚመስለኝ። እንዴት ማለት? አላውቅም ብቻ እስከ ዛሬ ድረስ እኔን ፈልገው ማግኘት ይከብዳቸዋል ብዬ አላስብም። ሜሪ የደበቅሽኝ ነገር ግን ምንድነው? ለምንድን ነው ፖሊሶች በዚህ ልክ የሚፈልጉሽ? ዋነኞቹን ፖሊሶች አመለጥኩ ስል አንቺ ደግሞ መታወቂያ የሌላ ፖሊስ ሆነሽ ጠብቂኛለሽ? ሜሪ አረ ወዴት ነው የምትሄጂው? ቡናውን እንኳን እንጠጣው እንጂ። ጣጣ ነው። ቆይ ባለፈው እዚህ ጋር አይደል እንዴ ምግብ የሰጠሽው? አዎ እዚህ ጋር ነበረ። እንዴ እና አሁን የት ሄደ? እኔ ምን አውቄ ብለህ ግርማዬ? እንዳልሽው ግን ሆን ብሎ ሳይሆን አይቀርም የተደበቀው። እድሌ ነው እንጂ የተጥመሰመሰው እንደማሽላሸት በገሌ ታመሰው አለ ያገሬ ሰው። እንዴ ድንብላል ልታለቅሽ እንዳይሆን። ምን ላድርግ ግርማዬ? ሰለቸኝ እኮ። ቆይ ግን ለምን አትዩ? አፌ ቢተው ልቤ ይሽለኛል ብለክ ነው? እና ካጣ ነው ምን ማድረግ እንችላለን? አንተንም አስለፋው ካለል ግርማዬ። አንቺ ደግሞ ቆይ በዚህ ሰዓት ስለኔ ትጨነቂያለሽ እንዴ? እንዴት አልጨነቅ ግርማዬ? እንደሚያምክ እያወኩኝ አንተንም አስለፋውክ። እኔ ምንም አልሆንም ባክሽ። ባይሆን ትንሽ ዞር ዞር እያልን እንፈልገው። ደሞ እንደገና ምን አማራጭ አለኝ እንዴ? እትያዘውኛል ስትል አልነበር? አዎ ምን ነው? ግድ የለክም አንተ ወደዛ ሂድ። እኔ ራሴ እንደፈረደብኝ ፈልገዋለሁ። እንዴ ብቻሽን? የወደድኩትስ ብቻዬን አይደል? ስለዚህ እኔ ራሴ ፈልገዋለሁ። አረ ብቻሽንማ ትቼሽ አልሄድም። ችግር የለውም ግርማዬ። እኔ እየተዘዋወርኩኝ እፈልገዋለሁ። ካገኘሁት አገኘሁት፣ ካጣሁትም ወደ ቤት እመለሳለሁ። እሺ በቃ አይዞሽ። እሺ እሺ ግርማዬ፣ በቃ አንተ ሂድ። እሺ በቃ ቻው ቻው። ውይ አባቴ፣ እስኪ አሁን የት ብዬ ነው የምፈልገው? ሜሪዬ ግን እስካሁን እንደተቀየምሽኝ ነው አይደል? እባክሽ የራስሽ ጉዳይ። እሺ ምን ላስብ ሜሪ? እኔ ምንም ብታስቢ አያገባኝም። በቃ ተይ። ተዘጋግተን እስከመቼ ነው? እስከ 10 አመት። ሜሪ እርግብ ለምን አትተኝም? እሺ በቃ ይቅርታ፣ ይኸው ተውኩሽ። አዎ ዝም ብትይ ነው የሚሻልሽ። ካልሆነ ግን እሄዳለሁ። እሺ ግን ወደ ቤት አንሄድም? ኧረ እባክሽ ቤት ተወሽቄ ፖሊሶች ወይ የሚላት ልጆች ቢመጡስ?
እና እዚሁን በስብስ መሄጃ ካለሽ መሄድ ትችያለሽ። ምን መሄጃ አለኝ ሜሪ? እንዴ ሜሪ ያምናስ አይደል እንዴ? ወይኔ ጉዳችን ሜሪ። አረ እንዳያየኝ ባክሽ ታዩ እኛ ቤት ሄዶ ነው የሚሆነው። ቆይ ምን ይሁን ብለው ነው የሚፈልጉሽ? ለምን ሄደሽ ፈልጋለሁ ብለሽ አትጠይቂው? እንደሱ ይሻላል አይመስልሽም? ትክክል ነሽ እኮ ሜሪዬ። አዎ ሄጄ ልጠይቀው እንጂ አንቺ አምሻል ያልኩሽ ቁጭ በይ እንጂ። ምን ነው የምር ልትሄጂ ነበር እንዴ ሜሪ? አንቺ አይደለሽ እንዴ ሂጂና ጠይቁ ያልሽኝ? ቆይ አንቺ ልጅ አማኑኤል ነበር እንዴ ከረምሽው? ማለት አብደሻል? ደግሞ ምን አደረኩኝ? ምን አደረኩኝ ትያለሽ እንዴ? በባትሪ እንደሚፈልጉሽ ጠፍቶሽ ነው? ሜሪዬ ደግሞ ሂጂ ስትይኝ እኔ የምርሽን መስሎኝ ነው። አሁን እሺ ምንድነው የምናደርገው? ምናሴ በጣም ጥሩ ልጅ ነው እና ቢሆንስ? እርግጠኛ ነኝ ያለንበትን ሁኔታ ቀርበን ብንነግረው ያግዘናል። ኧረ እባክሽ ዘብጥያ ካለች እናቱ አንቺ የምትበልጭበት ይመስልሻል? ምናሴ ሚዛናዊ ሰው ነው። እሱ ከእውነት ጋር ብቻ ነው የሚራመደው። እንደሱ ከሆነማ አንቺን እንዳየሽ አናትሽን ነው በድንጋይ ሁለት የሚያደርግልሽ። ለምን? ቆይ ምን አድርጌ ነው ትኛለሽ እንዴ? ቤታቸው ገብተሽ የሰራሽውን ስራ ታውቂ እንዴ? ሜሪ የት ነው ተደሽኝ የምትሄጂው? ባይሆን ጠብቂኝ እሺ። እንዴ አንዬ ያንን የመሰለ ፊት ዝም ብለሽ በጥፊት መቻለሽ? አንዴ ብቻ መስሎሽ ነው እንዴ? ጭራሽም ደጋምሽው እና በጣም ነበርኩ ያናደረኝ። የምር ግን አሳዘነኝ። እንዴት እንዴ ጸባይሽ ሁሉ እኮ ግራ ነው የሚያጋባው። ምን ላድርግ ብለሽ ነው ሰላምዬ? አሴርም እኮ ስላሳዘነኝ ነው። እና ሌላ ሰው አሳዘነኝ ብለሽ የምትወጂውን ሰው ልታዩ ነበር? በደንብ ነው። አሁንም ቢሆን አሴር ከመጣ እዝራን 1-2 ሳል ነው የምትወው። እዝራ ግን ምንም አያሳዝንሽም? ያሳዝነኛል፣ ግን ደግሞ ቤተሰብ አለው። በዛ ላይ የሀብታም ልጅ ነው። እኔ ስለወደድኩት እንጂ እሱ የሚጸጽተው ለኔ የከፈለው ምንም መስዋዕትነት የለም። ሀንዬ ፍቅር ውለት አይደለም። በዛ ላይ ወደፊትም ወደኋላ ማያይም። ፍቅር ዛሬም ብቻ መኖር ነው። አሁንም እኮ አሴር በለጠኝ። ልብሽ ከኔ ጋር ካልሆነ አካልሽ ምን ያደርግልኛል ብሎ ወደምወደው ሰው ሸኘኝ። የምር ጆሮ የሚባለው ልጅ አደነኩት። እንደዚህ ማሰብ የሚችል አይመስለኝም ነበር። አሴርም ሆነ ጓደኛው በጣም ጥሩና ለወደዱት ሰው ሟች ናቸው። አሴር አባዬ ታሞ እያለ ኩላሊቱን የሚገዛው ሰው እየፈለገ ነበር። ለምን? እማዬ አባዬን አላሳክምም ስትል አባዬ መታከሚያ ነው። አንቺ ይሄን ልጅ ምንም አላውቀውም ነበር ማለት ነው። በጣም ደግሞ ካደረጉልሽ ነገር ካደረጉት በኋላ ይረሱታል። ሁሉንም ነገር ከልባቸው ነው የሚያደርጉት። በጣም የሚገርሙ ልጆች ናቸው። እንዴ አንቺ ምናሴ ቆይ እንዴት መጣሽ? እንዴ ቤት አይደል እንዴ? እንዴት ነው እንዴት መጣሽ የምትለኝ? ማለቴ በድጋሚ ማየት የምትፈልጊ አልመሰለኝም ነበር። እንዴ ምናሴ አንተ እኮ ወንድሜ ነህ። እንዴት ነው እንደዛ ማድረግ የምችለው? ያደረኩት ነገር እኮ ቀላል አይደለም። አንተ እህትን ለመጠበቅ ብለህ ነው እንጂ እኮ ለክፋት ብለህ አይደለም። ቢሆንም ምናሴ በቃ አሁን እንቀመጥ። እሺ ጂኒ እዚህም ጋር ታለ። እሺ እንዴ እህቴንሽ እንዴ ስትል ምንሽም እኮ እኛ ቤተሰብ አይመስልም። የእናተ ዲቃላ ስለሆንኩ ነው። ሰላምዬ እንደሱ አይባልም እንዴ። ሀንዬ ደግሞ አሰሚውም እንደ ምን እንደሚል ወሬኛ። ቆይ ለምን ሰላም አላልከኝም ብለሽ ነው እንደዛ ፍጫሽ የምትነፊው? ተው እንደውም ቀረብህ። እሺ ኧረ እባክሽ እና ለምን ይቀርብኛል? በእናትህ ምን ሲል አልፈልግም አልፈልግም ታስጠላ አልቀረብህም። እሺ ቆይ ግን ምናሴ ጉልበትን ተቦምነህ ነው? ምን እንዳታመጪ ነው? ይሄ ጨዋታችሁ እንዴት ናፍቆኝ እንደነበር። ኧረ እባክሽ ወሬኛ እንትመስላለች። ለማንኛውም ደንብላል እንጂ ራት እንድታመጣ ንገራት። ተጫውቺ አይዞሽ። አንዲ ስለመጣሽ በጣም ነው ደስ ያለኝ። እኔም እኮ ያለ እናንተ መኖር አልችልም። በጣም ናፍቃችሁኝ ነበር። እንዴት እንደደከመኝ ሜሪዬ። እኔ ምን ሸርገብ ወይ አክስትሽ ባልከ በመጨኝ እንዴት አስበሽዋል? አክስትሽ ሞታ እንደዚህ ተዝናና ብትኖር ደግሞ አስበሽ። እድሜ ልኩን ያው ነው። በወጣ በገባ ቁጥር ነበር የሚደልቃት። አሁን በነፃነት ቤቱን የራሱ አድርጎታል። አንቺም ክፉ ነበርሽ፣ ክፉ አዘዘብሽ፣ እንደ ድፎ ዳቦ እሳት ነደደብሽ ማለት አክስትሽ ማለት ክፉ ነበረች እኮ ሞታም ቆማም አላማረባት። አንቺና አክስቴ ግን መቼ ነው ወርቅ የምታወርዱት? እኔ ስሞት ምናልባት እዛ አከራይ ሆና ካልጠበቀችኝ እንታረቅ ይሆናል። እንደሞ በሰማይ ቤት ተከራይና አከራይ አለ እንዴ?
አክስትሽ ሰይጣን ለመፈንቅለ መንግስቱን አካሄዳ ስልጣኑን ካልተቀበለችው ማለት ነው። ምን እያልሽ ነው ሜሪ? እውነቴን እኮ ነው። አክስትሽ ገንዘብ ለማግኘት ባገኘችው ቀዳዳ ሁላ ትሾልካለች። አሁን እሷን ተተን ስለራሳችን እናውራ። ስለኛ ደግሞ ምንድነው እናውራ? ያክስቴ ባል እንዳየሽው ውሎና ዳሩ አረቄ ቤት ነው። ምንም ሊያግዘን አይችልም። እና ምን ይሻለናል? እኔ እንጃ ብቻ ግን የወይዘሮ ሜላት ባል ካገኘን በቁማችን ነው የሚቀብረን። ቆይ ያ ሰው ይሄን ያልክፉ ነው እንዴ? እኔ ምን አቅለታለሁ? እዛ ቤት እግሬ ከረገጠበት ቀን አንስቶ እንደ ጉንዳን ጨፍልቆ ቢገለኝ ደስታው ነው። ሰውየው አውቆ ነበር ማለት ነው? ማለቴ እዛ ቤት ለምን እንደገባሽ ያውቅ ነበር? ሜሪ ግን ለምንድን ነው በየሰበቡ ኃጢአቴን እየመዘሽ የምታሳቅቂኝ? ላሳቅቅሽ ፈልጌ አይደለም። በቃ ይቅርታ። እሻው ምንድነው ማድረግ ያለብን? አላውቅም ሜሪ። አክስቴ ነፍስሽን አይማረው። ምን አይነት ነገር ውስጥ ነው ከተትሽኝ? አትስቢ፣ እንደማይምራት እርግጠኛ ነኝ። ሜሪ ግን ተየተባልሽው ነገር ሁሉ ይበስብሻል አይደል? ከፈለግሽ አብረሻት እዛ ሄደሽ ተኝ። አሁን ተጠጊልኝ ልተኛበት። ሄሎ አና። ሄሎ እዝራ፣ እንዴት አመሸሽ? እግዚአብሔር ይመስገን። እንዴት አመሸ? አለሁልሽ እባክሽ። ሳትደውይ እኮ ቀረሽ። መደወል ነበረብኝ እንዴ? ማለት ስቀልድ ነው። ከወንድሜና ከእህቴ ጋር እያወራሁኝ እኮ ሰዓቱን አላየሁትም ነበር እንጂ መደወል አይቀርም ነበር። ሃኒ። አቤት እዝራ። ለምንድን ነው ግን መስጠት ማያልቅብሽ? ይህንን ንግግር ደጋገምከው። በሰላም ነው? እውነቴን እኮ ነው። መጀመሪያ ወደ ህይወቴ መጥተሽ ከእንቅልፌ ቀሰቀስሽ። እኔ ግን እንዳንቀላፋህ አላየሁም ነበር። እየቀለድኩኝ አይደለም። እሺ ቀጥል። ከዛ ተሽኝ ሄድሽና አንቺን ማጣቱ ህመሙ ከባድ እንደሆነ አሳየሽ። ጥፌ ተመችቷል ማለት ነው? እንኳን በጥፊ በሽጉጥ ራሱ ብትመቺኝ አንቺን ካስደሰትሽ እኔ ምንም አያደርገኝም። ኧረ ተው እዝራ፣ እንዴ በሳቅ ልትገለኝ ነው እንዴ ዛሬ? ሃኒ፣ አንቺ እኮ ወደር ማይገኝልሽ ምርጥ መመሬ ነሽ። እንዴት? በመጀመሪያ ወደ ህይወቴ ስትመጪ ፍቅርን፣ ስቴጂ ደግሞ ማጣትን፣ ድጋሚ ደግሞ ወደ ህይወቴ ስትመጪ ከሞት በኋላ ህይወት እንዳለ አስታውሽ። ወይ ዘንድሮ አረቀ ሰቀልከኝ እኮ። በኋላ ማውረዱ እንዳይከብድህ። አጭር ነው እያልሽ? የምወድልህ እሱን አይደል እንዴ? ማለት አጭር መሆኔን? አዎ፣ በልክ የተሰራ አጭር መሆንን ነው የምወድልህ። አንቺ ሙድ ትይዣለሽ አይደል? ማን ሙድ ይዞ ማን ይቀራል? እንዲያው መጀመሪያ ሳይ አጭር መሆንን የወደድኩልህ። ኧረ እባክሽ። እንዴ ግርማይ፣ እንዳልተኛሽ እርግጠኛ ሆኜ ነው የመጣሁት። ምን ነው ፈለከኝ? አይ ፈልጌሽ ሳይሆን ውሎሽ እንዴት ነበር ብዬ ልጠይቅሽ ነው የመጣሁት። ምንም አዲስ ነገር የለም። ምንም ነገር አላገኝሽም? የት አገኘዋለሁ ግርማይ? እሺ እኔ ከሄድኩ በኋላ ምንም አላገኝሽም? ምንም የለም። ሀናንስ አልጠየቅሻትም? ስራ በዝቶብኝ ስለነበር ቀን ላይ ጊዜ አላገኘውም ነበር። እና ስራ ከጨረሽ በኋላ ጠይቂያትም ነበር እንዴ? ስልክ እያወራች ስለነበር እኔም እንዳረብሻት ብዬ ተውኩት። በቃ ይዞሽ ተረጋጊ እሺ። ምን አማራጭ አለኝ? እስኪ ሆዴ ቻለው እያልኩ ከመስፈን ውጭ። ደግሞ ነገ ወጥተን እንፈልገዋለን። አረ ምን በወጣክ? እኔ ራሱ ከዚህ በኋላ እሱን ፍለጋ አልወጣም። ለምን ድንብላል? እንግዲህ ከዚህ በላይ ከሀገር ወጥቼ አልፈልገው። ያው አለመገጣጠም ነው የሚሆነው። ምናልባት ደግሞ ስልክሽን አጥቶ ይሆናል። ሲጀመር እሱ ቢፈልገኝ የት እንደሚያገኘኝ ጠፍቶት ነው? አውቆ ነው እንጂ። ድንብላል እንደዚህ እያልሽ ራስሽን ማስጨነቅ የለብሽም። እሺ ግርማይ፣ አንተንም ማስጨነቅኩ አይደል? እኔ ደግሞ ምን ሆኜ እጨነቃለሁ? ድንብላል ብቻ ወይ አባቴ ውለታህን ይክፈሉልኝ። እንዴ አረ እኔ ምንም አላደረኩልሽም። በቃ አሁን ተኝ፣ እኔ ልውጣ። እሺ ደህና ነኝ።
ይደፍራል? ለቀቂኝ ሜሪ ሄዳለሁ። እንዴ እጄን እሰጣለሁ ማለት ምን ማለት ነው? እና ሌላ ምርጫ አለ? ቆይ ለምንድን ነው እንደ ጋሪ ፈረስን ብለሽ ወደፊት ብቻ የምታዩ? ታዲያ ምን ማድረግ እችላለሁ? ሌላ ምርጫ አለ? እስኪ ንገሪኝ። መቼም ተረጋግተን አናወራበትም ብለሽ ነው እንደዚህ የምትደመድሚ? ሜሪ በሮቹ ሁሉ ተዘግተውብኛል። እስኪ ቤት በኩል ልሽለክ። ለምን ነው ቆይ ስለራስሽ ብቻ የምታስቢው? እና ስለማን ላስብ? ቆይ እኔ አላሳዝንሽም? አንቺ ደግሞ ምን ሆነሽ ነው የምታሳዝኝኝ? አነሰም በዛም እኔ እዚህ ነገር ውስጥ ገብቻለሁ። ሳታስቢው እዚህ ነገር ውስጥ ስለከተትኩሽ በጣም ይቅርታ። ግን ከዚህ በኋላ ስምሽን ስለማላነሳው አታስቢ። አሁን ልሂድ። ከዛስ ምን ይፈጠራል? አላውቅም። ግን ደግሞ እንዳክስቴ ደሜ ደመ ከልብ ሆኖ ከመቅረት ተርፋለሁ። ስለሱ ደግሞ አትጨነቂ። ዘቅዝቀው እንኳን ቢገርፉኝ ስምሽን አልጠራም። ልቀቂ ሜሮን። ቆይ እርግብ ለምን ነው ራሱ ዳዳርግሽ የምታስቢኝ ግን? ማለት ቆይ የምጨነቀው ስለራሴ ብቻ ይመስልሻል? አልገባኝም። ይኸውልሽ እርግብ አንቺ በጣም ጥሩ ልጅ ነሽ። ምንም እንድትሆኝም አልፈልግም። ስለዚህ ተረጋግተን እናስብበትና የእውነት መውጫ መንገድ ከሌለ ሁለታችንም ነው እጅ እንሰጣው። ሜሪ ግድ የለሽም እርግብ እመኝ። መጀመሪያ የወይዘሮ ሜላት ቤተሰቦችን እናናግራቸው። እነሱ ምንም የማያግዙን ከሆነ እጅ እንሰጣለን። ኡፍ ምን አይነት ነገር ውስጥ ነው የገባሁት? አሁን ተረጋጊ። ዝም ብለሽ በስሜት እየተነዳሽ ነገሮች እንዳታበላሽ። ምንም አይነት መውጫ መንገድ እኮ አልታያለኝ። እርግጠኛ ነኝ ተረጋግተን ካሰብን ግን የሆነ መንገድ አናጣ። እሺ በቃ ሜሪዬ እንሂድ አሁን። በቃ ከዚህ መንገድ ነው። እሺ አባታችሁ ግን እንዴት ነው? ሌሊት ይወጣል፣ ሌሊት ይገባል። ያ ሁሉ ኃላፊነት ብቻውን ተሸክሞ ተሰቃይ አይደል? ግዴታው አይደል እንዴ? አንቺ ደግሞ እንደዛ ይባላል? እና ውለደን ብለን ለምንነው ነው እንደ ይወለደን? ዊሰላ ያንቺን ምላስ እኮ መቻል በጣም ከባድ ነው እንዴ። ታመሪያለሽ እንዴ ማይ? እኔ እኮ ስቀልድ ነው። ይልቅ እማዬ ልጅቷን እኮ ልናገኛት አልቻለም። ማንን? ሜሮንን? አዎ ከባለፈው በኋላ ልናገኛት አልቻለም። የት ሄዳ እንዴ? እማዬ ደግሞ የት እንደሄደች ብናቅ ያለችበት ድረስ ሄደን አንፈልጋትም ነበር እንዴ? ማለት ይህን ያህል ጊዜ ተደብቃ ነው? እኛም አልገባንም። በቃ እንደውም እንደዛ ከሆነ ተውት፣ አትንከራተቱ። ለምን እማዬ? እናንተ አደጋ ውስጥ እንድትገቡብኝ አልፈልግም። እንዴ ምን ሆነ ነው አደጋ ውስጥ የምንገባው? ልጅቷ ይህን ያህል ጊዜ ተደብቃ መቆየት ከቻለች ቀላል አይደለችም ማለት ነው። እና ባትሆንስ? ምናልባት ችግር ውስጥ ልትከታችሁ ትችላለች። አሁንም እኮ ችግር ውስጥ ነን። ምናሴ እውነቱን ነው ማዬ። አንቺ እዚህ በመሆንሽ በጣም ችግር ውስጥ ነን። እስኪ የምላችሁን ስሙኝ ልጆቼ። እሺ እማዬ ምን እንድናደርግ ነው የምትፈልጊው? በቃ እንደውም ልጅቷ መከታተላችሁን አቁሙ። ከዛስ? እስካሁን ፖሊሶቹ እዚህ ለምን እንደመጣሽ አያውቁም? እንደሱ ማለት ሳይሆን ሜሮን ቤት መታ እንደነበረው ማለት ነው። እንደሱ ይሻል? አዎ በቃ ምናሴ ሁሉንም ነገር ለፖሊሶቹ እንተውላቸው። እሺ እማዬ። ያልኳችሁን ሰምታችሁ ደግሞ የነገርኳችሁን ነገር ለአባታችሁ ስላልነገራችሁ በጣም አመሰግናለሁ። እማዬ ደግሞ ቆይ ምስጋናው ምንድነው? ይልቅ ጓደኞችሽ አሁን እንዴት ናቸው? ደህና ናቸው። በደንብ ነው እየተንከባከቡኝ ያሉት። እሺ በቃ ሂዱ። ይሄ የተረገመ ሰዓት አለቀ። እሺ በቃ ቻው እማዬ። ደግሞ በጣም ነው የምንወድሽ። እኔም በጣም ነው የምወዳችሁ። ቻው። ደህና ሁኑ። ቻው። ቆይ ልጆቹ ግን የት ሄደው ነው? እኔ ምን አውቄ ትረንጎይ? ቆይ ይሄን ያህል ከሀገር ነው እንደ የወጡት? እሱን እንግዲህ አቡ አባቴ ናቸው የሚያውቁት። ምንም ያህል ጨካኞች ቢሆኑ ሰው ይጨንቀዋል ብለው ማሰብ ያቅታቸዋል? እንግዲህ የወንድ ልብ እኮ ቆራጥ ነው። ሄሎ ዝራ፣ እንዴት ነው የተከበሩ? አለው። እንዴት ነህ? አለው። ጠፋሽ እኮ። ጠፋው እንዴ? ቀላል ጠፋሽ እንዴ? የሀገራችን መብራት ራሱ እንዳንቺ አይጠፋም። አንተ ትቀልዳለህ። ለማንኛውም ስትናፍቂኝ ጠረኔ ከጠራሽ ብዬ ሰፈራችሁ እየመጣሁ ነው። ጠረንህ እንደሚጠራኝ ካወቅ ለምን ደውለህ መምጣትህን ትነግረኛለህ? ምናልባት ጠረኔ እንቅልፍ ከጣለብሽ ብዬ ነው። ወሬኛ። የእውነት ግን እየመጣ ነው እንዴ? አዎ ልደርስ ነው። ምንም አልቀረኝም። ወይ ትንሽ ሳልቆይ አልቀረም። ምን ነው በሰላም? ከሰፈር ትንሽ ርቄ ነው ያለሁት። ምን ነው በሰላም? አዎ በቃ የሆነ ቦታ ተቀምጠህ ጠብቀኝ። እኔ ሰፈር ስደርስ እደውልልሃለሁ። እሺ እጠብቅሻለሁ። ቻው። ቻው። እሺ። ማን የደወለልሽ? ጓደኛዬ ነው። እንዲያውም አስተዋውቃችኋለሁ። ነይ እንሂድ። አዎ አባቴ ድረሱልኝ። ደግሞ እኔን ምን ይሁን ብለሽ ነው የምታስተዋውቂኝ? ወይኔ ድንብላል ግን። ቆይ ለምንድን ነው ይሄን ያህል ለራስሽ ያለሽን ክብር ዝቅ የምታደርጊው? ራሴ ዝቅ አድርጌ ነው ብለሽ ነው?
እንዴ እና ታዲያ ሰው እኮ ነው ማስተዋወቅሽ። አየይ እኔ ይቅርብኝ ትርንጎዬ። አይ እንግዲህ እንደዚህ የሚባል ነገር የለም። በእኔ እንሂድ ትርንጎዬ። እንዴ ደንብላል ነገርኩሽ እኮ አሁን ልጁ እየጠበቀን ነው። ነይ እንሂድ። አቡዬ አባቴ ድረሱልኝ። ቆይ አንቺ ግን ምን አይነት ደረቅ ነሽ? እሺ ቆይ እነሱን መፈለጉንስ? እነሱንም አቋጣናቸው። በእኔ ቶሎ ቶሎ እንሂድ። እሺ ካልሽ እንግዲህ ላይ በቃ እንደ ጎረምሳ ውጪ ለውጪ ይሆናል ምግባችን። ከመሞት መሰንበት ይሻለኛል ብዬ ባቄላን ፈጫው ድመትን ገድዬ ነው ነገር። ሜሪ ግን ተረቱን ከየት ነው የምታመጪው? እኔ ምን አውቃለሁ? ሲጨንቀኝ ነው መሰለኝ ዝም ብሎ ይፈልቅልኛል። አንቺ ትቀልጃለሽ ተይ። ቆይ ለምን ለዛ ለፍቅረኛሽ አትደውይለት? ለዘሪሁን? አዎ ምናልባት እኮ የሚያግዘን ነገር ይኖራል። እውነትሽን እኮ ነው ሜሪዬ። ቆይ ልደውልለት። ስልኩ አይሰራም። ምን ሆኖ ነው? እንጃ። እሱ ደግሞ ሲፈልጉት አይገኝም እንዴ? ሲያስጣላ። የሆነ ነገር ሆኖ እንዳይሆን እንጂ። እንዴ ምን ይሆናል? ግን ምንም ቢሆን ስልኩን አይዘጋም ነበር እኮ። ቆይ ግን አንቺ ልጁን ተወጇለሽ እንዴ? ማለት የቀረብሽው ለጥቅም መስሎኝ ነበር። መጀመሪያማ እንደዛ ነበር፣ ግን ከዛ በኋላ በጣም ወድጄው ነበር ማለት ሁለታችንም ውሸታም ነበርን። የምርሽ ነው? ተወጁ ነበር? አሁንም ድረስ በጣም ወደዋለሁ። እንደውም ተደብቄ በነበረበት ሰዓት ከማንም በላይ እሱ ነበር የሚናፍቀኝ። አንቺ ደልቶሻል እናቴ። በዚህ ጭንቀት ውስጥ ሆነሽም ወንድ ያምርሻል። ወድጄ ነው እንዴ ሜሪ? አይ አፍቅረሽ ማን እንደሆነ እኮ ገባኝ። አንቺ ቀልጂብኝ። በያው ተነሽ እንሂድ። ወዴት ነው ሻውን የምንሄደው? እግራችን ወደ መራና መቼም እዚህ ተዘብዝበን አናመሽ። እሺ በቃ እንሂድ። ደህና ነኝ። በጣም ይቅርታ ቆየንብህ መሰለኝ። ኧረ አልቆያችሁ። ድንብላል ጓደኛ ያልኩሽ እሱ ነው። እዝራ ይባላል። እሺ ድንብላል ይባላል። ማን ላል ነው ያለችው? ድንብላል። ዝምብላል? አቡዬ አባቴ ድረሱልኝ። ዝምብ ትርንጎዬ እንደው ምኑን ያመጣሽብኝ? እዝራ ይባላል። አንተ ደግሞ ድንብላል ነው ስሟ። ይቅርታ በጣም ስምሽን ከዚህ በፊት ሰምቼው ስለማላውቅ። ከሰደበኝ በኋላ ይቅርታ? እንዴ ድንብላል ይቅርታ እያለሽ አይደል እንዴ? እሺ ይኸው ተውኩት። እና እንዴት አየሽው? አይ ቆንጆ ነበር ግን ምን? አይ እኔማ ትንሽ እንደው እንዳንቺ አጠራለ ብዬ ነው። ማለት እንዴ ባሌንማ አጭር ማለት አይቻልም። በዛ ላይ ደግሞ ሀኒቾ የምትወደው አጭር ሆነ። አይ እንግዲህ ሰው እንደው ቃቢው ነው። ምን ታምቹስ ቢሆን ከዝራ ሊረዝም ነው? ውዬኔ ነገር ትርንጎዬ ለካ የራሴን ጉድ በጉያ ይዤ ነው ስለ ሰው ማወራው። ቀልደኛ ነሽ በጣም። የሆነ ቦታ እንቀመጥ። በል እንግዲህ ለማንኛውም እናንተ ሄዱ፣ እኔ ወደ ቤት ልሂድ። እንደሱ ይሻልሻል። አዎ ትርንጎዬ ብዙ ስራ ይጠብቀኛል። አብረሽን ግን ብትቆይ ደስ ይለናል። ተዋት በቃ ትሂድ። አዎ እንደዛ ይሻላል። በሉ እንግዲህ አቡዬ አባቴ ይከተላችሁ። አሜን ድንብላል። እሺ ቻው። በጣም ደስ የምትል ልጅ ናት። በጣም እንዴት አይነት ጥሩ ልጅ መሰለች። በቃ አሁን እንሂድ። ትርንጎ ግን የምትልሽ አንቺ ነው? አዎ ለኔም ለሰላምም ለወንድማችንም ስም አውጥታልናለች። ጥሩ ስም ነው ያወጣችልሽ። ወደድከው? በጣም አዎ እኔም ወድጃለሁ። እሺ ትርንጎዬ። እንዴ አንተ ጭራሽ ሙርት ይዝብኛል እንዴ? በላውን እንሂድ። እሺ ልጅ አይ እሺ በይ እንግዲህ ከስራ መተሽ ወደ ስራ እንደገና ይሁን። ወደ ቤታችን ገባን። ተመስገን አምላኬ ለዚህ ያበቃኝ። ላንተ ምን ይሳናል ጌታዬ?
ተመስገን ደስ ይላል አይደል ፋዘርዬ? እንዴ ከጤና በላይ ለመሆኑ በዚህ ዓለም ላይ ምን ጣፋጭ ምን የተለየ ነገር አለ ብላ አሲር? እኛ ልባንልም እንጂ ከሱ የሚበልጥ ምንም ነገር የለም። እሱን ደግሞ ያወቅኩት እርሶን ለማሳከም ሆስፒታል ስመላለስ ነው። አባኔ ጨርሻለሁ፣ ተቀመጥ። ጨረሽ? እሺ ልጅ እሺ። ቆይ ልደግፎት ፋዘር። አይ አሲር ድጋፍ እኮ በቃ ይሄው አንዴ ፋዘር በስንት አጥሚት የተነከረው ገቡን ድጋሚ ሊያፈራረሱት ነው። ተመስገን ለዚያ በቃኝ ጌታ። አባኔ ምግብ ልስራ አይደል? አይ የት ይቀራል መብላታችን እንግዲህ ስሪ እንጂ እንደፈረደብሽ ነው። ፋዘርዬ ግን ተሽሎት ስላየው በጣም ደስ ብሎኛል። አመሰግናችኋለሁ ልጆች። እቺ ነገር ደግሞ ግርማ ሞገሷ። አሲር አቤት ፋዘርዬ። እንደ ጤና ያለ ጣፋጭ ነገር እንደሌለ ተረድቻለሁ ነው ያልከኝ? አዎ በጣም ተረድቻለሁ። እንዴት? እርሶ ሆስፒታል ነው እርሶን ለመጠየቅ ስመጣ የበሽታው አይነት ብዛት አይቻለሁ። እሱን ደግሞ መፍትሄ ለማግኘት ሆስፒታል እንደሚመላለሱ ከዛ መካከል ደግሞ ትንሽ ሰው ብቻ መፍትሄ አግኝቶ እንደሚሄድ ሁሉ ነገር ተመልክቻለሁ። እንደዚህ በስለህ ነገሮችን ማስተዋል ጀምረሃል ማለት ነው? የሚያስተምረኝ አጥቼ እንጂ እኔ ለመማር ሁሌም ዝግጁ ነበር። ድሜ ደርሶ ፊደል ብቻ ሳይሆን የህይወትን ጥቅም አስተምረውኛል። እኔ ደግሞ ምን አደረኩልህ ናሲር? እኔ ጤነኛ ሆኜ ጤንነት ምን እንደሆነ አይገባኝም ነበር። አሁን ግን ከጤና በላይ ምንም ነገር እንደሌለ ተረዳው። ከዚህ በላይ የተሰጠን ነገር ምን አለ? ከዚህ በላይ ሁሉ ነገር ትርፍ ነው ፋዛዬ። አባዬ እውነቱን እኮ ነው። አሲር በጣም በስሏል። አንዬ ታዲያ ወዴት? እቃ ገዝቼ ልምጣ አባዬ። ይሁን ፋዛዬ። ሰው መውደድ ምን ያክል አስደሳች እንደሆነ፣ የሚወዱትን ሰው ማጣት ደግሞ ምን ያክል እንደሚያስፈራ፣ የሚወዱትን ሰው ደስታ ማየት ደግሞ ምን ያክል እንደሚያስደስት፣ በአጠቃላይ የህይወቴን ገጽታ ሙሉ አስተምራችሁኛል። እውነት በጣም ነው የማመሰግናችሁ። አሲር ሀብት ለመውረስ ታስቢያለሽ? ተረጋጊ። እሺ ቆይ ላስረዳሽ። ቆይ ምንድነው የምታስረጂኝ? ያቺ ሰላም ተብዬ ናታ። ምንም ደስ አይለኝም እና ነገር እየሄድሽ ነው እኮ የምትውለው። አንድ ቀን እውነቱን ደርሳበት ብታጋልጠኝ አጨብጭቤ መቅረቴ ነው። ይኸውልሽ እርግብ፣ እዛ ቤት የገባሽው ገንዘብ ለማግኘት እንጂ እናትና አባት ቸግሮሽ አይደለም። ዋናው ነገር ትኩረት ማድረግ ያለብሽ ገንዘብ እንዴት አገኛለሁ የሚለው ላይ ነው። እሺ አክስቴ፣ ቶሎ ገንዘብ እንዲሰጡኝ ምን ማድረግ ነው ያለብኝ? አሁን ወደ ቤት እንሂድ። ምን ማድረግ እንዳለብን እንማከራለን። እንዴ አክስቴ፣ እኔ ውጪ እንድንቆይ ነው የምፈልገው። እንዴ ለምን? ያ ባልሽ ነው። እሱ አሁን ቤት የለም። ነይ በይ እንሂድ። እኔ ግን ውጪ ብትጋብዥኝ ነበር ደስ የሚለኝ። አይ አትቅበጪ። እኔ እንደሜላት ሀብታም አይደለሁ። ሽሮ ነው ያለኝ። እሱን ደግሞ እቤት ትበያለሽ። ኧረ እባክሽ አክስቴ፣ የወይዘሮ ሜላትን ያህል ባይሆንም ሀብታም እንደሆንሽማ አውቃለሁ። ሰሞኑን ያንቺን ጉዳይ ለመጨረስ ስንትና ስንት ገንዘብ እንዳወጣው እኔና እኔ ብቻ ነው የምናውቀው። ባይሆን ነይ እባክሽ እንሂድ። አትቀልጂ። እሺ በቃ ጠብቂኝ አክስቴ። እንዴ አሲር፣ ቆይ ምን ሆነ ነው አባዬን ጥላ የወጣው? እውነቱን ለመናገር ብቻሽን ለማዋራት ስለፈለኩ ነው ስቶች ተከትዬሽ የመጣሁት። አሲር ምን ሆነሃል? ተቀምጠን ብንወራ ደስ ይለኛል። እሺ እውነት ለመናገር አሲር፣ ሴትዮዋ ማለቴ እናቴ ነች ብዬ ያሰብኳት ሴት እናቴ ባለመሆኗ በጣም ነው ደስ ያለኝ። እንዴት ማለት? ሴትዮዋ ከጊዜ ወደ ጊዜ እኔ ምን እንዳደረግኳት ሳላቅ ክፋት እኔ ላይ ማድረግ ያስደስታታል። እኔ እንደሱ እያልኩሽ አይደለም። ሰዎቹ ማንንም ይሁን ማንም ነው አይመለከተኝም፣ ግን በማንም ፊት ውሸት መስለሽ እንድትታይ አልፈልግም። አሲር ይሄን ያህል የምትጨነቅልኝ ግን ለምንድን ነው? እንዴት ማለት? ምን አደረኩኝ? ይምጣትና ተነጋግራችሁ ችግራችሁን ትፈታላችሁ። ፋየው ለኛ ያለው ፍቅር የተለየ እንደሆነ አውቃለሁ፣ ግን ደግሞ ከጆሮ ጋር ያወዳድሩ። እንዴት ማለት? ፋየው ጆሮ በጣም ነው የሚወዱት፣ በጣም ነው የሚጨነቅሉት። እኔ በህይወቴ ጆሮ ለርሶ ሲጨነቅ ያዩትን ያክል ለማንም ሲጨነቅ አይቼው አላውቅም። ሀና ራሱ የሱን ያክል የምትጨነቅሉት አይመስለኝም። ተው ሀንዬንማ ከሰው ጋር አታወዳድርብኝ። ባታስብልኝ ነው ከደሴ እዚህ ድረስ ጎትታ ያመጣችኝ። እሷ ስላሳደጓት ይሆናል እንደዚህ የምትወዱት። ጆሮ ግን ስላሳደጓት አዎ መጣ። እንዴ ወጣችሁልም አላችሁ እኮ። ደግሞ ምንድነው ያሽው? አባዬ ዛሬ ቡና ፍልቼ ቤቱን ፋ ነው የማደርገው። አይ አልቅብሽ። ደግሞ ምን ስትያሰብሽው? አንድ ቀን እንኳን እስኪ ሴት ልምሰል ብዬ እኮ ነው። ሴትነቱንማ ድሮማ አትታመኝ። ግን እቃ የለንም እኮ። ቡናውን እንግዲህ በጥሬው አንቀመው በምን ልታፈዩ ነው? አከራችንን ጠይቂያቸው እኮ ሰጥሻለሁ ብለውኛል። እንደሱ ከሆነ ጥሩ። ወዴት አባ ነው የምትሮጠው? ዴጆ ከየት ተከሰትሽ? ከዚሁ ማለት ፋዘር እየጋሸውደሽኝ ሄድሽ ነው አይመሰለሽ? ማለት ባክ ፋዘር ጋር ስገባ ይቻላል እስከምትወጣ ነበር ስጠብቅ የነበረው። ያው እኔ እኮ ቤት ከገቡ ሊያቸው ብዬ። አሁን ወዴት ነው እየቆስኩ የነበረው? እኔ እንጃ ብቻ ከአካባቢው ለመሰወር ነበር ስቆሱ የነበረው። ጥሩ እንዲሁም አሁን እንሂድ። ወዴት ነው የምንሄደው?
ያ መኮንን ያልከው ልጅ ፈልገን እናገኘዋለን።